ሰላም እንዴት ናችሁ? እግዚአብሔር ይመስገን። መምህር ኢዮብ ታመነ ነኝ። ዛሬ ይዤላችሁ የቀረብኩት የሰባተኛ ክፍል አጠቃላይ ሳይንስ ትምህርትን የምዕራፍ 7 መልመጃ 7.3.3ን ስድስተኛውን ጥያቄ ነው ያቀረብኩላችሁ። ይሄንን ይዤላችሁ የቀረብኩበት ምክንያት በትምህርት ውስጥ በምዕራፍ 7 ውስጥ ይሄ እንደዚህ አይነት ጥያቄን ለመስራት የሚያስችለን የቀመር ወይም አስተምህሮት ስለሌለ ነው። ይሄን ካልኩ ወደ ጥያቄ እንግባ። ስድስተኛው ጥያቄ ምን ይላል? አንድ ኳስ 20 ሜትር ከፍታ ላይ ብትወድቅ ከ20 ሜትር ከፍታ ላይ ብትወድቅ ወደ መሬት ስትነካ ደግሞ ምን ያህል ፍጥነት ይኖራታል ነው። በዚሁ ደግሞ ጥያቄ ላይ ደግሞ አየር ግፊት እንደሌለ ደግሞ አስቡ ይላል። ስለዚህ ምርጫ ተሰጥቶናል። ምርጫ ኤ 20 ሜትር ፐር ሰከንድ ነው። ምርጫ ቢ 62.6 ሜትር ፐር ሰከንድ ነው። ምርጫ ሲ ደግሞ 50.2 ሜትር ፐር ሰከንድ ነው። 6 ሜትር ፐር ሰከንድ ደግሞ ዲ ላይ ተሰጥቶናል ነው። ስለዚህ ከነዚህ ውስጥ ትክክለኛው መልስ ለማወቅ የሚከተለውን ሂደት መከተል ትችላላችሁ ነው። እዚህ ጋር በስዕል እንዳሳየኋችሁ ምንድነው? ከላይ ያላችሁ ዩ ጋር ያለችው ኳሷ ከመሬት 20 ሜትር ከፍታ ላይ የተቀመጠችበት ቦታ ነው። ከዚህ ደግሞ ቪ ያሳየኋችሁ ደግሞ በቀስት በኩል እንግዲህ ከከፍታዋ ላይ ስትወድቅ ወደ መሬት ስትወድቅ ያላት አቀማመጥ ነው። ስለዚህ ከመሬት እና ከከፍታዋ ላይ መካከል ያለው የርቀት መጠን የከፍታ መጠን ደግሞ 20 ሜትር ፐር ሰከንድ ለማለት ነው። ስዕሉ ያንን ነው የሚያስረዳችሁ። ስለዚህ ይህንን በካልኩሌት ለመስራት ምንድነው የምታደርጉት? መጀመሪያ የተሰጠ ማውጣት ያስፈልጋል ነው። የተሰጠን ከዚህ ውስጥ ከጥያቄ ውስጥ ሜትር እንግዲህ ለሆነ ለርቀት ነው ወይም ለፍልሰት ነው የምትጠቀሙት። የሆነ በሆነ ነገር መካከል ያለ ርቀትን ለመለካት ነው የምንጠቀመው ሜትር። ስለዚህ ኤች ሄት የሚባለው 20 ሜትር ነው። እንደገና ደግሞ ጂ የመሬት ስበት ኃይል የ10 ሜትር ፐር ሰከንድ ስኩዌር ነው። የመሬት ስበት ኃይል ማለት እንደተማራችሁት የሆነ መጠነ ቁስ ያለው አካል ወደ መሬት የሚሳብበት ኃይል ነው። ዩ ደግሞ 0 ሜትር ፐር ሰከንድ ነው። 0 ሜትር ፐር ሰከንድ የሆነበት ምክንያት ይቺ ኳስ የአየር ግፊት የለም። ስለዚህ የሆነ ቦታ ላይ ነው የቆመችው። ስለዚህ የቦታ ለውጥ ስላላረገች ፍዘት ላይ ነው ያለችው ይባላል። ስለዚህ 0 ነው የሚሆነው ሁሌ። ስለዚህ መልሱን ለማግኘት የምትጠቀሙት ቀመር እዚህ ጋር ቪ ስኩዌር ኢዝ ኢኳል ቱ ዩ ስኩዌር ፕላስ 2ጂኤች ነው። ቪ ስኩዌር አጠቃላይ ፍጥነቷ ነው። ዩ ስኩዌር ደግሞ መነሻዋ ፍጥነት ነው። እሺ መነሻዋ ፍጥነት። ስለዚህ ተፈላጊው ቪ ስኩዌር ነው የምትፈልጉት። ቪ ስኩዌርን ለማግኘት በእነዚህ ቀመሮች ውስጥ የሚተካቸውን ወይም አቻ የሆነ ቁጥሩን ከተሰጠን ውስጥ እያስገባን የምናገኘው ታች በኩል የምናገኘው አንድ ራዲካል 400 ሜትር ስኩዌር ፐር ሰከንድ ስኩዌርን እናገኛለን ማለት ነው። ስለዚህ 400 ሜትር ስኩዌር ፐር ሰከንድ ስኩዌርን ከራዲካል ውስጥ ስናወጣ ሲወጣ 20 ሜትር ፐር ሰከንድ ይሆናል ነው። 20 ሜትር ፐር ሰከንድ ይሆናል። 20 ሜትር ፐር ሰከንድ እንግዲህ እንደምታውቁት የ400 ዳግም ዘር ነው። እሺ የ400 ዳግም ዘር ነው። ዳግም ዘር። ስለዚህ 20 ሜትር ፐር ሰከንድ አጠቃላይ ፍጥነቷ ይሆናል ማለት ነው። ስለዚህ በዚህ ምሳሌ መሰረት መልሳችን የሚሆነው ኤ ይሆናል ማለት ነው። በዚሁ ጥያቄ ላይ ተመስርታችሁ ይቺን ቀመር ተጠቅማችሁ የሚከተለውን የቤት ስራ ትሰራላችሁ። የቤት ስራችሁ ምንድነው የሚለው? አንደኛ የዋናተኛ ተማሪ የሆነች ለምለም አንድ ተማሪ አለችን ማለት ነው። ለምለም የምትባል ከ20 ሜትር ፐር ሰከንድ ወደ ከ10 ሜትር ፐር ሰከንድ ወደ 20 ሜትር ፐር ሰከንድ ፍጥነቷን ቀይራ ውሃ ውስጥ ገባች ነው። ይቺ ተማሪ ከውሃ ምን ያህል ከፍታ ላይ ነበረች ነው። እሺ ነበረች። ስለዚህ አሁን የሚተፈለገው ከፍታን ነው ማለት ነው። ከፍታን ለማግኘት ከዚህ ውስጥ ድራይቭ አድርጋችሁ ማግኘት ከዛ መልሱን ከዚህ ጋር አስቀምጡልኝ። በኮሜንት ላይ ኮሜንት መስጫ ላይ መልሳችሁን አስቀምጡልኝ። ለዛሬ አመሰግናለሁ። ለወደፊት የተሻለ እንግዲህ በብላክ ቦርድ ለመስራት እያሰብኩ ነው እና አሁን ትንሽ ስራ ላይ ስለሆንኩ መምህር ነኝ እና ያው ውጤት ማጠቃለያ ስለሆነ ፈተናዎች ማረም አለ። እነሱን መሙላት ሮስተር መስራት ስላለብኝ ትንሽ ጊዜ ተጠባብቤ ነው።
ክረምት ላይ በሰፊው ፌስ ቱ ፌስ እንማራለን ማለት ነው። በቪዲዮ አመሰግናለሁ